የክፍሉ አውድ የሚያስተምረን አብና ወልድ አንድ አካል መሆናቸውን ሳይሆን አብና ወልድ በባህሪ ወይንም በኢሴንስ አንድ መሆናቸውን ነው። ኢየሱስ እኔና አብ አንድ ነን ሲል አይሁድ ሊወግሩት ድንጋይ ያነሱበት ምክንያት ራሱን ከእግዚአብሔር ጋር ያስተካከለ እግዚአብሔርን መሳደቡ ስለሆነ በድንጋይ ይወገር ስለሚል ነው። አብና ወልድ አንድ አካል ቢሆኑ ኖሮ እኛም አንድ እንደሆንን አንድ የሆኑ ዘንድ ብሎ ለደቀ መዛሙርቱ የጸለየው ጸሎት የአካል አንድነት እንዲኖራቸው ማለት ይሆን? አይደለም። እንዲያውም ኢየሱስ ክርስቶስ የሁለት ሰዎች ምስክርነት እውነት እንደሆነ በሕጋችሁ ተጽፏል፣ ስለ ራሴ የምመሰክር እኔ ነኝ፣ የላከኝም አብ ስለ እኔ ይመሰክራል ይላል። ኢየሱስ ክርስቶስ በሕጉ ፊት ትክክል ነኝ፣ ምክንያቱም የሁለት ሰዎች ምስክር አለኝ፣ ስለ ራሴ የምመሰክረው የመጀመሪያው ሰው እኔ ነኝ፣ ደግሞም ከእኔ ሌላ መስካሪ አብ አለኝ እያለ ነው። ስለዚህ ኢየሱስ ራሱ አብንና ራሱን እንደ ሁለት ሰዎች በዚህ ክፍል በግልጽ ቋንቋ ቆጥሯል። በዚሁ ዮሐንስ ወንጌል ኢየሱስ አብን ስለ እኔ የሚመሰክር ሌላ ነው ብሎ በመጥራት አብ ከኢየሱስ የተለየ አካል መሆኑን ራሱ ኢየሱስ ነግሮናል። ስለዚህ ዮሐንስ ወንጌል 10:38 ላይ እኔና አብ አንድ ነን ሲል የባህሪ አንድነት እንጂ የአካል አንድነት አመልካች አይደለም። ኦንሊ ጂሰሶች በዮሐንስ ወንጌል ምዕራፍ 5 ቁጥር 43 ላይ እኔ በአባቴ ስም መጥቻለሁ ተብሎ በተጻፈው ቃል አንድ እውነተኛ አምላክና አንድ እውነተኛ ሰው በአንድ አካል እንዳሉ ማመን ያስፈልጋል። በአባቴ ስም ማለት የኢየሱስ ስም የአብ ስም ነው ማለት ነው የሚል መከራከሪያ ያቀርባሉ። በአጭሩ በስም ማለት በስልጣን እንደማለት። በራሱ ስም የሚመጣውን ሰው መቀበል እንደ ኢየሱስ ንግግር ተገቢነት የለውም። በአባቴ ስምና በራሱ ስም የሚሉ ሐረጎች ያለ ጥርጥር የሚያመለክቱት ጌታ የመጣው በራሱ ስም እንዳልሆነ ነው። ምክንያቱም በሥጋ የመጣው አብ ከሆነና ስሙ ኢየሱስ ከሆነ እሱ የመጣው በራሱ ስም ነው ማለት ነው። ነገር ግን በሥጋ የመጣው ወልድ ስለሆነ ኢየሱስ የሚለው ስም የአብ ስም እንዳልሆነና ኢየሱስም አብ እንዳልሆነ የሚያመለክት ክፍል ነው። የሚያስገርመው ግን ኢየሱስ አብ እንዳልሆነ የሚያስተምረውን ክፍል ኢየሱስ አብ ነው ለማለት ማስረጃ ማቅረባቸው ነው። እኔ በአባቴ ስም መጥቻለሁ፣ አልተቀበላችሁኝም፣ ሌላው በራሱ ስም ቢመጣ እርሱን ትቀበሉታላችሁ። እንግዲህ በሥጋ የመጣው አብ አይደለም ማለት ነው። ሰባልዮሳዊው መምህር ቄስ ተክለ ማርያም ገዛኸኝ እንዲህ ይላል። በዮሐንስ ወንጌል ምዕራፍ 14 ከቁጥር 6 እስከ 11 ያለውን ቃል ስንመለከት የአብና የወልድ አካል በአንድ ሰውነት እንዳለ ራሱ ጌታችን ኢየሱስ ክርስቶስ በማያሻማ ቃሉ ያረጋግጥልናል። ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም፣ እኔን ብታውቁኝ አባቴን ደግሞ ባወቃችሁ ነበረ፣ ካሁን ጀምራችሁ ታውቁታላችሁ፣ አይታችሁማል አላቸው። ፊልጶስም ጌታ ሆይ አብን አሳየንና ይበቃናል አለው። ሁለቱም በአንድ አካል እንዳሉ አላወቀም ነበር። ኢየሱስም አለ፣ አንተ ፊልጶስ ይህንን ያክል ዘመን ካንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አብን አሳየን ትላለህ? እኔ በአብ እንዳለው አብም በእኔ እንዳለ አታምንምን? እኔ የምነግራችሁ ቃል ከራሴ አልተናገርኩም፣ ነገር ግን በእኔ የሚኖረው አብ እርሱ ሥራውን ይሠራል። እኔም በአብ እንዳለው አብም በእኔ እንዳለ እመኑ ይላል። ከዚህ በላይ የተመለከትነው ምስክርነት እውነት ስለሆነ አብና ወልድ በአካል አንድ መሆናቸውን ልናምን ይገባል። ውህደቱም ከአንድያ ልጁ መሆኑን ብቻ አረጋግጠን ማመን ይኖርብናል። ከዘመኑ የሰባልዮስ ደቀ መዛሙርት ጋር ውይይት አድርጋችሁ የምታውቁ ከሆነ መጀመሪያ ከሚጠቀሱ ጥቅሶች መሃል ዮሐንስ 14 ከቁጥር 6 እስከ 11 ቀዳሚውን ስፍራ ይይዛል። ክፍሉ ወልድ የሆነው ጌታ ኢየሱስና የጌታ የኢየሱስ አምላክና አባት የሆነው እግዚአብሔር አብ አንድ አካል ናቸው አይልም፣ ወይንም ኢየሱስ እግዚአብሔር አብ ነው አይልም። ነገር ግን ኢየሱስ በሰዎችና በእግዚአብሔር መካከል ያለ መካከለኛ መሆኑን የሚገልጽ ነው። ለዚህም ነው እኔ ብታውቁኝ ኖሮ አባቴንም ባወቃችሁት ነበር ያለው። ይህ የሆነው ኢየሱስ አብ ስለሆነ ሳይሆን ኢየሱስን በትክክል የሚያውቁ ሰዎች በእርሱ መካከለኝነት አብን በሚገባ ስለሚያውቁት ነው። መጽሐፍ ቅዱስ እንደሚያስተምረን ኢየሱስ የእግዚአብሔር አብ ገላጭና ተራኪ ነውና ካሁን ጀምራችሁ ታውቁታላችሁ፣ አይታችሁትማል። ኢየሱስ እኔ ያየ አብን አይቷል፣ ወይንም
እኔ በአብ እንዳለው አብም በእኔ እንዳለ የሚለው ሐረግ መለኮት አብ በሥጋው ሰውነት በወልድ ውስጥ እንዳለ የሚያሳይ ነው ይላሉ። ነገር ግን ይህ ትንተና ከእርሱ በፊት ያለውን ማለትም እኔ በአብ እንዳለው የሚለውን ሐረግ የማብራራት አቅም አይኖረውም። በእነርሱ መንገድ ክፍሉን ከፈታ ነው በአብ ውስጥም ሰብአዊነት ወይንም ደግሞ የሥጋ ሰውነት ይኖራል ማለት ነው ብለን ልንደመድም ነው። አስገራሚው ጉዳይ በዚህ አውድ ውስጥ እንዲሁ በሌላ ክፍል ላይ ኢየሱስ ይህንን አይነት ገለጻ በመጠቀም ከአማኞች ጋር ያለውን አንድነት ገልጿል። እኔ በአባቴ እንዳለው እናንተም በእኔ እንዳላችሁ እኔም በእናንተ እንዳለው በዚያው ቀን ታውቃላችሁ። ስለዚህ ክፍሉ ኢየሱስ አብን መግለጡን የእግዚአብሔር መልክ መሆኑን መጽሐፍ ቅዱስ እንደሚያስተምረን የባህሪው ነጸብራቅ መሆኑን እንጂ ኢየሱስ አብ መሆኑን አይደለም። ሌላው አብስቶ የሚጠቅሱት ጥቅስ በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና የሚለውን ነው። ይህንን ጥቅስ አስመልክቶ ቄስ ተክለማርያም ገዛኸኝ እንደዚህ ይላል። በቆላስይስ 2:9 እስከ 10 የተጻፈው ቃል የውህደት ምስጢር ነው። ይህም ቃል መለኮት በክርስቶስ ውስጥ ተጠቃሎ በአንድ አካል ውስጥ እንዳለና ለዘላለምም እንደሚኖር እንጂ ከእርሱ ውጪ እንደማይታይ ያረጋግጥልናል። ኢየሱስ ክርስቶስ ከአብ ውጪ ብቻውን ሌላ አምላክ ነው የሚሉ ሁለት አምላክ የለምና ከመጽሐፍ ቅዱስ ምንም ማስረጃ የላቸው። ትምህርት ባልነበረበት ዘመን የተፈለሰፉትን አዋልድ በመጥቀስ ለማሳመን ቢሞክሩ መጽሐፍ ቅዱስ ያውግዛቸዋል።